አላህ Subhanahu Wa Ta'ala ቁርአን ውስጥ ላይ በተለያዩ ቦታዎች ቁርአን አጥብቀን እንድንይዝ የነብዩ ሰለላሁ ዐለይሂ ወሰለም መንገድ እንድንከተል ያዘናል ማለት ነው። اتبعوا ما انزل اليكم من ربكم ከአላህ Subhanahu Wa Ta'ala ከጌታችሁ የወረደላችሁን ያዙ ቁርአን ማለት ነው። ነብዩን ተከተሉ አላህ Subhanahu Wa Ta'ala ነብዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው تركت فيكم شيئين من بعدي ከኔ በኋላ ከኔ ልፈት በኋላ ሁለት ከባባድ የሆኑ ነገራቶችን ትችላችኋለሁኝ እነሱን አጥብቃችሁ ከያዛችሁ አትጠሙም አሉ ነብዩ ሰለላሁ ዐለይሂ ወሰለም። እነሱም አልቁርአን ሱና አሉ። የአላህ ኪታብ ሱናና የኔ ሱና ነው አሉ። የአላህ ኪታብ ቁርአንና የኔ ሱና ነው ነብዩ ሰለላሁ ዐለይሂ ወሰለም። እንደዚያም በሐዲሳቸው ነብዩ ሰለላሁ ዐለይሂ ወሰለም عليكم بسنتي وسنة الخلفاء الراشدين المهديين من بعد ብለዋል። በኔ ሱና እንደዚሁም ከኔ በኋላ በመጡ በአራቱ ተተኪዎች ኸሊፋዎች ሱና አደራችሁ አጥብቃችሁ ያዙ ነብዩ ሰለላሁ ዐለይሂ ወሰለም። እንደዚያው ከተለያዩ ቡድን የዚህ ኡማ ወደ 73 ይከፋፈሉ ነብዩ ሰለላሁ ዐለይሂ ወሰለም ተናግረው ከነዛ ውስጥ አንዷ ከእሳት ነፃ ትወጣለች ብለው ተናግረው እቺም من كان ما أنا عليه اليوم وأصحابي قالوا النبي صلى الله عليه وسلم أنينا صحابوች ያለንበት መንገድ ያሉት ናቸው እነሱ ሲቀርዋሉ الاعتصام بالكتاب والسنة بالله سبحانه وتعالى قرآن አጥብቆ መያዝ የነብዩ ሰለላሁ ዐለይሂ ወሰለም ሱና አጥብቆ መያዝ ለኛ መዳኛችን ነው ማለት ነው። ለኛ መዳኛችን ነው። ወደ አላህ Subhanahu Wa Ta'ala የምንቀርብበት ነው። ከተለያዩ ነብዩ ሰለላሁ ዐለይሂ ወሰለም ከከለከሉን ከቢድዓ ከሽርክ መጤ ከሆኑ ነገራቶች ሁሉ ነፃ ሆነን ነብዩ ሰለላሁ ዐለይሂ ወሰለም መንገድ የምንከተልበት ነው። ነብዩ ሰለላሁ ዐለይሂ ወሰለም በተለያዩ ሐዲሳቸው አደራ ያሉበት ነው። አደራ ብለዋል። የነሱ ሱና አጥብቀን በመያዝ የአላህን ኪታብ እንድንከተል ማለት ነው። ዛሬ የተለያየ አይነት ሁኔታዎች ይመጣሉ። የተለያዩ ቢድዓዎች፣ ኹራፋቶች የተለያዩ ሰዎች የፈጠሯቸው የነብዩ ሰለላሁ ዐለይሂ ወሰለም ሱና ያልሆኑ ከነብዩ ሰለላሁ ዐለይሂ ወሰለም መንገድ ያልሆነ ሰዎች በአእምሯቸው ይህ ጥሩ ነው ብለው በማሰብ ያመጧቸው ነገሮች አሉ። እነዚህ ከነብዩ ሰለላሁ ዐለይሂ ወሰለም ሱና የሚያርቁ ናቸው ማለት ነው። ይልቅ እኛ ማለት ያለብን ምንድነው? ይህ ቁርአን አዞበታል። ይህ የነብዩ ሰለላሁ ዐለይሂ ወሰለም ሱና አዞበታል። የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው። ሰሃቦች ተግብረውታል። ለዚህ ነብዩ ሰለላሁ ዐለይሂ ወሰለም خيركم قرني ብለው ተናግረው ከዛም ሁለት አስከተሉ ማለት ነው። ثم الذين يلونهم ثم الذين يلونهم አሉ። ከክፍለ ዘመናት ጥሩዎች እንቆች የሚባሉት እኔ ያለሁበት ከዛም ቀጥሎ ያሉት አሉ። የነሱን ሱና አጥብቃችሁ ያዙ ማለታቸው ነው። እንቆች ናቸው ሰሃቦች፣ ታቢዒዎችም እንደዚያው። እነሱ በእነሱ ጊዜ ያልተገበረ ዛሬ ሰዎች የተለያዩ ኹራፋቶችን በዲን ላይ አምተው ጨምረው ይህ የነብዩ ሰለላሁ ዐለይሂ ወሰለም ሱና ነው አላህ የሚወደው ነው ብለው እስላም የሚያዝበት ነው ብለው ይናገራሉ ማለት ነው። መጠንቀቅ አለብን። ቁርአን አዞበታል ወይ ነብዩ ሰለላሁ ዐለይሂ ወሰለም አዘውበታል ወይ ብለን መጠየቅና ከነዚህ አጥፊ ከሆናቶች መራቅ አለብን ማለት ነው። አላህ Subhanahu Wa Ta'ala በአግባቡ የነብዩ ሰለላሁ ዐለይሂ ወሰለም ሱና የምንከተል አላህ ያድርገን።